ነቢዩ ሰለላሁ ዐለይሂ ወሰለምን እያየ የሚከሳው እያየ የሚጠቁረው እያየ የሚነጣው ሰሃቢ ታሪክ ማለት ነው። እናታችን አይሻ እዛን ሰው ታሪክ ታወራልናለች። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ጠየቁት፣ ምንድነው ያከሳ? ምንድነው ያነጣ? ምንድነው እንደዚህ በየቀኑ እያየውክ የምትጎድለው አሉት። ያ ነቢይ አላህ አላቸው፣ አንተ ጋር ስቀመጥ ደስታዬ ይሞላል፣ ልቤ ይሸፈናል። ካንተ ተለይቼ ሲሄድ ቤቴ ስሆን አስታውሳለሁ፣ መኖርህ ትዝ ይለኛል። ተመልሼ ወደ መስጂድህ እመጣለሁ፣ እንደገና አያለሁ፣ በልቤ ብርሃንህ ይሞላል፣ ድጋሚ ይታገሳለሁ። ይሄን ደጋግሜ ባደርግም ዛሬ ግን አንድ ነገር አስታውሻለሁ አላቸው። አንተም ትሻገራለህ፣ እኔም እሻገራለሁ። ወደሚቀጥለው ዓለም የተሻገርኩ ጊዜና አንተ ፊርደውስ አልአዕላ ትገኛለህ። እኔ ግን ከገባሁም ዋና አኩነ ዱነ ዛሊክ እኔ ከገባሁም ከዛ በታች ነው የምሆነው፣ ያኔ አላየህም ብዬ ሰጋሁኝ አላቸው። የዚህ አይነት ፍቅር ምድርን ተሻጋሪ የሆነን ፍቅር ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ምላሽ መስጠት አልቻሉም። አላህ ግን መልስ ሰጠ። ወመን ዩጢዕ ላህ ወረሱል ፈኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይነ ወስዲቂነ ወሹሃዳኢ ወሐሱነ ኡላኢከ ረፊቀን አለ። እነዚያ አላህና መልእክተኛውን የታዘዙን ሰዎች ከነቢያቶች ጋራ ከእውነተኞቹ ጋራ እናደርጋቸዋለን አለ አላሁ ዐዘ ወጀል።